መሐመድ እንደተናገረው ጡት ማጥባት መፍትሄ ነው ይለናል። አንድ ሰው ከፍቼው ላሳይና ሐዲሱ ላይ እናወራለን። እንግዲህ ይህን ሐዲስ እንደምትመለከተው ሳሂህ ሙስሊም 1453 ላይ የሚገኝ ሐዲስ ነው። ይታያል አብዲ ሂድ እየሰማሁ ነው እኮ። ትቀበለዋለህ ወይ? ካየው ትክክል ነው ብለህ ታስባለህ እኮ ነው። ጥያቄውን ጠይቀኛ። እኔ እኮ ነው የገባሁት። እሺ መፍትሄ ይሆናል ብሎ ያቀረበው ሐሳብ ለእንትን እንደ ዝምድና እንዲቆጠር ብሎ ያቀረበው ሐሳብ ጡት ማጥባት ነው። 5 ጊዜ ጡት ቀበለው ትክክል ነው። እሺ አንተ በጣም የምትወዳት ልጅ አለች እና 5 ጊዜ ጡቷን ብታበው ፍቅሯ ይወጣልሃል? ምንድነው ጥያቄ ነው መለስኩት። ያ ጥያቄ አለ? አይ ያ ጀማ ምንድነው ጥያቄ? ኦኬ እኔ ደግሞ ጥያቄ አለ። እኔ ጥያቄን መልሽ፣ አንተ ደግሞ ጥያቄን ቆስጠንጢኖስ ሲጀመር ማለት ወንድማችን ጠየቀው አይደል? የጠየቀውን ጥያቄ በትክክል መለሰልህ። ከወንበር ብድግ ብለህ ምስጋናን መስጠት ነው ያለው። እኔ ብድግ ብያለሁ። አሁን ደግሞ አንተ ትቀጥላለህ ጥያቄን። አሁን ደግሞ የኔ ተራ ይሆናል ማለት ነው። አይ ነገር ባለፈውም ጠይቄ ባለፈውም ስጠይቅ ዝም እንድል አደረከኝ፣ ከዛ አስወረድከኝ። አሁን ደግሞ ልጠይቅ መለስከ። አሁን እሷ እንዳለች እቺ ማነች ፊቷን ሸፍና ያለችው? ባለፈውም ይሄን ጥያቄ ጠይቄ ነበር፣ አልመለስክም። አብዲ ቆይ ጥያቄን አልጠየኩም እያለ ስለሆነ አንድ ጥያቄ ጠይቀህ ከዛ ትቀጥላለህ። ጥያቄን ቀጥታ ጠየቀ እኮ ጠየቀ። አሁን እየሰማህ አይደል? እንዴ አንተ ጆሮ እየሰማህ እንዴ ጠየቀው? አንዴ ልጠይቅ። ይቅርታ በቃሽ፣ ድገማው። እሺ ወይንም አልጨረሰው ነው። እሺ ጠየቀ በቃ። አሁን እሱ ጡት ማጥባት ምናምን የሚል ጥያቄ ጠየቀ፣ መለስኩለት። ዳትሶል። አሁን ደግሞ እኔ ነኝ የምጠይቀው። ኩሽ አንዴ ተረጋጋ። እሺ እሺ ምንድነው እኔ ጥያቄ አሁን እንዴት አድርገው ነው የምጠይቀው? በቃ አሁን የኔ ተራ እኮ ነው። አሁን ይሄ አንድ ጥያቄ ጠየቅ አይደል እንዴ? አንድ ጥያቄ ጠይቃል። አሁን ደግሞ እኔ አንድ ጥያቄ ጠይቃለሁ። ተረጋጋ። ምን ሆነ ነው? ጥያቄን አልጨረስኩም። አዎ ብለኸኛል። ስለዚህ
እንዴት አድርገው ነው ማጥዋት ያለባቸው? ይሄ ነው ጥያቄ። አሁን ደግሞ ወደ እኔ ጥያቄ ሳልፍ ባለፈው ስለ ጸሎት እያወራን ነበርና መልስልኝ። ስትጸልዩ ኢየሱስ ክርስቶስ እንዲህ ብላችሁ ጸልዩ ብሎ ካስተማረው ጸሎት ውጪ እናንተ ከየት አምጥታችሁ ነው ታችን ብላችሁ የምትጸልዩት? ከዛ በኋላ ደግሞ ስለ አምላክነቱ ደግሞ እናወራለን። ነገረው ኦኬ። እኔ ጥያቄ ያልሰራ ሮኬት ሳይንስ አይደለም። ድገምለት በቃ ወጣ ይቀር። ለምን ደግምለታለሁ? የሰምተህ የለ እንዴ? እዚህ ጋር ያለ 900 ሰው እየሰማን የመለስኩለት። አሁን እኔ ይመርሳል። ከዛ በኋላ ይጠይቃል። ከዛ በኋላ ጠይቃለሁ። በቃ ድገምለት። ጠያቂው ካልሰማ ምንድነው አንተ የጠየቀ ሰውዬ አንተ ነግረኸው እንዲረዳ ነው አይደለ? የምትመልሰው መልስ ለኛ አይደለም ለጠያቂው አይደለም። ጠያቂው እየፈራችሁ እናንተ ጋር ማንም አይወያይ። አብዲ ና ቆይ፣ ጥያቄም ይመለሳል። ና ተመለስ አብዲ። ሄዷል። እኔው ላክ ድጋሚ ከላክ ግባ። የምርም በደንብ ተናግሮ ከሆነ ሪካርዶ ስላለ ችግር የለውም። ምንም አታስብ። ፈጠን ብለህ ስላልክ የሚያመልጠን ምናምን አይደለም። ላይቭ ስትሪም የማይደገም አይደለም። ሪካርድ ቻችን እኔው ቆስጤ አልሰማውም አይደለ? አይ እሱ የጓደኛውን ምናምን ጡት ጠብቶ በቃ እሱ ስሜት ይጠፋልኛል አለ። ጡቷ ላይ የሆነ ችግር ብሎ ከማገባ ሚስትህ 5 ጊዜ ታስጠባኝ መፍትሄው ይሄ ነው ብሎ ነብዩ ስለተናገረ ይሄ ጤናማ ነው? ሚስታችሁን ትፈቅዳላችሁ እንደዛ? በተረፈ የጠየቀው ምንድነው እሱ አባታችን ነው የሚለውን ጠይቋል። ከዛ ምንድነው እሱ በሰላመ ገብርኤል የሚለው ከየት አመጣችሁት? አይ ቲንክ ማቴዎስ ወንጌል ምዕራፍ 6 ላይ የሚገኘው እንደዛ ነገር ሉቃስ ወንጌል ላይ ከዛ የማርያምን እንትን እስኪ እንደጨመራችሁ ሉቃስ ወንጌል ላይም አለ። ሉቃስ ወንጌል ላይ ስላለ ምንም እንትን የለውም፣ መጽሐፍ ቅዱስ ነው ማለት ነው። ምን ደግሞ መጽሐፍ ቅዱስን ነው ጸሎት የምናደርገው። ይሄንኛው የማርያም ነው የአባታችሁ ነው ያልኩት እኔ። ኦኬ ችግር የለውም። ሶ እኛ ግን ምን ጠይቀው ነበረ ባይወጣ እኔ በጣም ደስ ይለኝ ነበር። ሾድ ሲላውን ኬታ አምጥቶ ነው። ለምንድን ነው እሱ ለነብዩ የሚጸልየው? እሱ ቀጥታ ነው ያውም ተሸውድ ላይ ለነብዩ የሚጸልየው እሱ አንተ ነብዩ ይስማ ብሎ ቀጥታ ጡቱ ሳይዝ ይወሰናል አይመስለኝም። እኔ ሁሉንም ያማከለ እንዲሆን አቨሬጅ እንዲሆን ይመስለኝ 10 በዛ
ኧረ ተው። የመሰለኝ ነው የተናገርኩት ነው። ማማ ወተት ከሆነ 4 ይሆናል። ሾላ ከሆነ ነው 5 የሚሆነው። እሺ ሙስሊሞች ካላችሁ ግቡ። ያው ሐዲሱም እንደምትመለከቱ የመሰረት ከሆነ እሱ የመሰረት ጌታ አስቀምጥበታል ማለት አሉ አንዳንዶች እንደነ አያት ምናምን የሚባሉ እንዱ ስሙን ስታስበው ቀጭ የሚመስሉ አይነት ስሞች አሉ። የጾም ናቸው ነው። የጾም ናቸው። አረተው ኡስታዝ የፈረንጅ ላምና የአበሻ ላም ልዩነት እንዳለ ሁሉ ማለት ነው። ወገናችን ማንም ቪዲዮ እንደማይሰራባት ነው። እኔ በፈጣሪ ለማንኛውም ወደ ሙስሊም ወገኖቻችን ነው ግቡ። ስም ጠርተን አናፈምስ። እሺ ዋቢ ክርስቲያን ከሆነ እሺ ወይስ ከዛ እሺ ገብቷል ሰው ሰማቆስተስ ነው ወይ አሉ ሙስሊሞቹ ሰፈር ሲፎጋገሩ ማለት ነው። ያልጠባን ቁት የለም ምናምን እየተባባለ ነው ሁሉ የሚፎጋገሩት ሰፈሩ። ኧረ ተው እናንተ ሰዎች። እቺ ማን ጥያቄ ጠይቅና እሱ ቀየረው ጀመርኩ። ጳላዲዮስ እኮ እኔ ድሮ ጳላዲዮስ አልሆን አለኝ። ምን ወገናችን ጳላዲዮስ ተጠራጠር ምን አርገህ ነው? እሺ አቤት ማሚ ጠራሽ? እጄን ታጠብ እጄ እኮ ነው እየበላው ነበር። ይገርምሽ። አይ ተጠራጠር ርዕስ አቅልሉ ማፏ እንትን በቃ ርዕሱን ዝጋውና ጥያቄውን ጠይቅ። ቆስጣ ዝጋውና ማፏ ጥያቄውን ጠይቅ። ቅድሙ ልጅ መሰለኝ። የቅድሙ ልጅ ነኝ እኔ እኮ እድሜን የነገርኳችሁ እንደዚህ እንድታስወጡኝ ምናምን አይደለም። እድሜ 18 ነው ማለት ይችላል። የቲክቶክ ህግ ተብሎ እንጂ አንተ እንድትወጣ ተፈልጎ ምናምን አይደለም። ኢስላም እውነተኛ ስለሆነ ነው እድሜን በስተክክል የነገርኩሽ እንጂ 38 አለም እንዴ እኔ ምን አገባ። ኢስላም እውነተኛ አዎ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ማለት ነው። በቃ እኔ እሳቸው ኡመቴ መሆኑን ለመናገር እኔ አልዋሽም። በቃ እሳቸው ግን ዋሽ ነበር። አልዋሽም እኔ በቃ ኢስላም አትሳ በቃ እሺ። እኔ ደግሞ ጥያቄ ልጠይቅ እፈልጋለሁ። ክርስትና አይ አሁን አይዋሹም። እሺ ማፏ ችግር የለም እንመልስልሃለን። በእስልምና ተቂያ እንደሚቻል አታውቅም? ተቂያ ማለት ውሸት ማለት ነው። ኧረ አይቻልም። ምን ላይ ነው እስኪ ውሸት ይቻላል የተባለበት ምን ላይ ነው ያለው? ከተፈቀደ ስህተት ነው አይደል? ውሸት አይቻልም በእስልምና ኡመቴ አይዋሽም ብሏል ነብያችን እኮ። ከተፈቀደ ግን ስህተት ነው አይደል ወንድሞች? እኮ ብቻ ነብያችን አይቻልም ብለዋል። እሳቸው የፈቀዱትን ነው እኮ የማሳይ። ከተፈቀደ እሳቸው የፈቀዱበት የውሸት አይነት አለ። የውሸት አይነት ለማስታረቅ ተብሎ የሚዋሽ የውሸት አይነት አለ። ውሸት ከለዳለው ጥቁርና ነጭ ይባልለታል። ውሸት ከለዳለው ጥቁርና ነጭ ለማስታረቅ ምናምን የምትዋሽ ውሸት አለ እኮ እንዴ። ውሸት አይቻልም ብለህ ነበር እኮ። ሁሉም ሰው ሲዋሽ እኮ ለራሱ መልካም ነገር ፈልጎ ነው እኮ። ብር ፈልጎ አይደለም ዝና ፈልጎ መልካም ነገር አይነቱ ለማስታረቅ ተብሎ የሚዋሽ ውሸት አለ አይደል እኮ። ይሄ ለማስታረቅ
መልካም ውሸቶች የሚባሉት መልካም ለምሳሌ አንተ ብር ቤት መስራት ፈለክ ምናምን ማለት ነው እና ይሄ ቤት መስራት መልካም ነገር ነው እና ከሆነ ሰው ላይ ብር ተበድረ አልተበደርኩም ብለህ ዋሸ። ይሄ ለመልካሙ ነገር ነው ዋሸው አይደለ? ማለት ነው ያልገባኝ። ለምሳሌ ቤት ሰራህ ከሰው ላይ ገንዘብ ተቀብለ እና ቤቱን የሰራኸው ቤተሰቦችን ራስህም ልትኖርበት ነው። ለመልካም ነገር አስበን የሰራው አይደለ? ከዛ በኋላ ግን የተበደርክበትን ግለሰብ እኔ ካንተ 5 ሳንቲም አልወሰድኩም አልተበደርኩም አልከው። ምክንያቱም አንተ ለመልካም ነገር ነው ቤቱን ለመስራት የፈለከው ወይም ደግሞ የሰራኸው አይደል? አዎ ለመልካም ነገር ቤቱን ስለዚህ ያን ለመልካም ነገር ነው ዋሸው። ምንም ጥያቄሽ አልገባኝም። እኔ ለመልካም ነገር ማፏ ምሳሌ አንተ ቤት መስራት ፈለክ ሰራሽ ቤት ሰራክ ገንዘቡን ከየት ወስደህ ከሰው ላይ ተበድረህ ሰራክ። ምክንያቱም ቤት መስራት መልካም ነገር ነው አይደለ? ቤተሰብ የሚኖርበታል ምናምን። ስለዚህ አንተ ለመልካም ነገር ቤት ሰራህና የተበደርክበትን ሰውዬ እኔ ካንተ 5 ሳንቲም አልተበደርኩም አልከው። ምክንያቱም ቤት ለመስራት ነው አንተ የወሰድከው። ስለዚህ ቤት ለመስራት ነው ገንዘብ የተበደርኩት ካንተ አልወሰድኩም ማለትም እችላለሁ። ምክንያቱም ለመልካም ነገር ነው ዋሸሁት ብለህ ስለምታምን ማለት ነው። ለማስታረቅ ነው ይቻላል የተባለው እኮ። ይሄ መልካም ነገር አይደለም? ለመልካም እኮ ሲባል እኮ ለማስታረቅ የውሸት አይነቶች እንደዛ ነው ወንድሜ። ለመልካም ነገሮች ውሸት ይፈቀዳል አልከኝ። ለምሳሌ አንተ ቤት ለመስራት ፈልገህ የተበደርክበትን ሰውዬ እኔ ካንተ 5 ሳንቲም አልወሰድኩም ብለህ ካድከው። አንተ ለምንድን ነው የዋሸኸው? ቤት ለመስራት ፈልገህ መልካም ነገር ነው ብለህ ስላሰብክ ቤት መስራቱን ማለት ነው። ስለዚህ ይሄንን ይቻላል አይደለ? ለመልካም ነገር እስካሰብክ ድረስ መልካም ነገር እስካሰብክ ድረስማ ከተባለ እንዴ የሚል የለም። ለመልካም ነገር ካሰብኩኝ እናቴን ለማዳን ብዬ ብር ብሰርቅ አሁን ለመልካም ነገር ይቻላል እንደዚህ እያልሽማ እንዲህ የሚልም የለም። ካዲያ ለምንድን ነው ለመልካም ነገር ለመልካም ነገር መዋሸት ይቻላል አላልኩም። የውሸት አይነቶች ለማስታረቅ እሺ ለማስታረቅ ለምሳሌ ሰውና ሰው ሲጣላ ለምሳሌ ባልና ሚስት ተጣሉና ባልየው ሌላ ጸባይ ያለው ሚስትየዋም ሌላ ጸባይ ያላት ሽማግሌው ሄደ እና ሽማግሌው ያንን ጸባይዋን የሴትዮዋን ጸባይ ደብቆ ለሰውየው ለባልየው ማለት ነው እሷ እኮ ጥሩ ናት፣ እሷ እኮ እንዲህ ናት፣ እሷ እኮ ሴትዮዋ ግን በጣም ተጨቃጫቂ በጣም ለሰው ልጅ እረፍት የምትሰጥ ያልሆነ ሴት ናት። ኦኬ ግን ዋሽቶ ያ ሽማግሌ ለባልየው እቺ ሴት መልካም ናት፣ እቺ ሴት የዋህ ናት፣ እቺ ሴት ለትዳር የምትሆን ናት፣ እቺ ሴት በቃ በጣም ስለሷ መልካምነት ዋሽቶ ለዛ ሰው ነገረው። በተቃራኑ ደግሞ ለዛች ሴትዮ ደግሞ ሰውየው ጨቅጫቃ ሆኖ ለትዳር የማይሆን ሆኖ ግን ያ ሽማግሌ ሁለቱን ለማስታረቅ ብቻ ሄዶ ስለሱ ያልሆነ ማንነት ይናገራል። እነዚህ ሰዎች በትዳር ውስጥ ሆድና ጀርባ ሆነው ነው የሚኖሩት ወይስ ተስማሙ እንበልና ሆድና ጀርባ ሆነው ነው የሚኖሩት ወይስ ተስማምተው ነው የሚኖሩት እነዚህ ሰዎች? ምክንያቱም ስለሱ የተነገራት ማንነት ሌላ ነው፣ ስለሷ የተነገረው ማንነት ሌላ ነው። ኦኬ በትዳር ውስጥ ደስተኛ ሆነው ተግባብተው ነው የሚኖሩት እነዚህ ሰዎች በውሸት የተገነባ ትዳር? እንዴ አልገባኝም። ምን ይሁንም እና ማማ እኔ ልጠይቅ ነው የገባሁት እኮ አልገባኝም። አይ በቁርአንም አላህ ራሱ ውሸት የፈቀደበትም አንቀጾች አሉ። ለማንኛውም ግን ጥያቄ ሆነ እንትን በል ቀጥል በቃ። እኔ ጥያቄ የሰማሁት እኔ አንብቤ አይደለም ባይዘይ ሰው እንትን ኡስታዞች ምናምን ሲናገሩ መጽሐፍ ቅዱስን ያነበቡ የሰማሁት ኦሪት ዘዳግም ምዕራፍ 22 ቁጥር 28 ላይ ሴት ልጅ ከደፈርኩ በኋላ ማግባት ይቻላል ይላል አሉ። ይሄ እውነት ነው? ከደፈርክ በኋላ ምን በላት አግባት ይላል። ኦኬ እሺ ጥቅሱ ምንድነው የሚለው? ላንብብላችሁና አብዛኛው ጊዜ ሙስሊም ወገኖቻችን ቤትም ስለሚነሳ ማለት ነው። ኦኬ እኔም ከኔ አይደለም የሰማሁት። ችግር የለም። ቁጥር 25 ጀምሮ ምን ይላል መሰለ?
ስለ ሁለት ሴቶች ነው የሚናገረው በብላቴን ከቁጥር 25 ጀምሮ ነገር ግን ሰው የታጨችውን ልጅ ወይ አንዴ ሰማውን ያለውና ምናልባት ለመጽሐፉ ነገር እንዲያነበው ማለት ነው የት ማግኘት እንዳለበት ራሱ ባይብል አለኝ አይቼዋለሁም ማንኛቸውም ሴት ያልታጨችን ልጃገረድ ቢያገኙ ወስዶን ቢደርስባት ያ የደረሰባት ሰው ለአባትየው 50 ኦኬ እሺ እኔ ጋር የተቋረጠው ማማይ አስነውሮታል ኦኬ እሺ ከላይ ሲከፍ ብሎ አንብበው ምናልባት አንድ ሁለት ጥቅስ ጀምርና አንብብልን ከላይ ጀምሮ እንዲያነበው ፈልጌ ነው እንዲህ ሲሉ ሰማው ብሎ ስለጀመረ እንዲህ ብሎ ሰማው ሌላ ጉዳይ አንብቦት ደግሞ ሌላ ጉዳይ ነው አይደለ ስለዚህ ወደፊት እንዲያነበውም ስለምንፈልግ አሳዩ እኒው ሲመጣ ተከታያለሽ አይ ያይሽ ነው አይደል ጥቅስ ተሰጥቷቸው እንዴት እንደሚመጡ ወረደና እንሂድበት ባይወርድ አሪፍ ነው ልጅ ስለሆነ አትጫኑት ልጅ ስለሆነ ዝም ብላችሁ መልሱለት አይ ኖርማሊ እውነቱን ስለተናገረ ችግር የለውም እሺ ላክ ወንድማችን ወዴት ሄደ ማፋ ሄሎ እሱ አይደለም እሱ ነው እንዴ ኦልፋ የሚለው እሱ ነው አዎ ሰማችሁኝ ያነበብኩትን ኦኬ ጨረስክ ተቋርጠ ነበር እኮ ያነበብኩትን አልሰማችሁኝም ኖ ተቋርጠ ነበርኩ ወይኔ እኔ እኮ ያነበብኩ መስሎኝ ነው ስልኬ ላይ ስላለ እዚሁ ነው ያነበብኩ የነበረው እሺ ቀጥል አይኮ ስለሞጣ እዚሁ እስኪ እናንተ ክፈት ማንኛቸውም ሰው እዚህ እኔ ይልሽ ወጣና ባይብል ውስጥ ገብቼ እዚህ ቲክቶክ ለከ ይቋረጣል እሺ ጥቅሱ ስለምን መሰለ የሚያወራው የምትመልሷላችሁ ዲያቆን ካለ እሺ አንተ ትቀጥላለህ አይው ላስፋሽ እንዴ ማማይ ቀጥሉ እንዴ ኦራ ቀጥሉ እኔ አዳምጣለሁ እየሰማው ነው እየተማርኩኝ ነው ቀጥሉ ፎዬ ሰላም ብያለሁ ፓላዲንም ባሩኬንም ቆስጠንጢኖስንም ዴቮ ክርስቲያን እና ደግሞ ወንድማችን ማን ነው የሚለው ማፉዋ ነው የሚለው ማፏ ወንድሜ እንኳን ስለመጣ ደስ ብሎናል እና ጥያቄን በጣም ቆንጆ ጥያቄ ነው እንመልስልሃለን እሺ ወንድማችን እዚህ በጣም ጎበዞች ወንድሞች ስላሉ ታላላቅ ወንድሞች እነሱ ያስተምሩናል እሺ እግዚአብሔር ይስጥልኝ ቀጥሉ ማማይ እሺ ዲያቆን የመጀመሪያው ወንድማችን ከላይ ጀምሮ ስትመለከት አውዱን ሙሴ ስርዓት እየሰጣቸው ነው ምንድነው ስርዓቱን ከተባለ አንድ ወንድ ልጅ በትዳር ውስጥ ማለት ነው
ለምሳሌ አንዲትን ድንግል ያላት ሴት ወስዶ ድንግል ያላትን ሴት አግብቷት ማለት ነው። ምናልባት አይዛች የጠየኩሽ ብቻ ጋር ሂጂልኝ ባይገኝ የድንግልና ዋጋ ተከፍሎባት ይሄ ሰው ወስዷት ማለት ነው። ይቅርታ አድርጉልኝና ዘግቼው ላንብብላችሁ፣ ምክንያቱም ካሜራውን እንዲይዤ እየታየኝ ስላልሆነ ያው እናንተ ተከታተሉን። ከቁጥር 19 ላይ ደርሻለሁ። ነገር ግን አለ ይሄ ነገር እውነት ቢሆን ይሄ ሰው ወስዷት ማለት ነው ክብሯን ካላገኛት እቺ ሴት ድንግልና ይብላ በድንግልና ዋጋ ተወስዳ በአባቷ ቤት አመንዝራ ማለት ነው። ነገር ግን ክብሯ ባይገኝ እርሷን አውጥታችሁ በከተማ ወግሯት ይላል። ምን ይላል? ነገሩ ግን እውነት ቢሆን በብላቴናይቱ ድንግልናዋ ባይገኝ ብላቴናይቱን ወደ አባቷ ቤት ደጅ ያውጧት፣ በእስራኤልም ዘንድ የማይገባውን ነገር አድርገው የሚባልንጀራው ሚስት አስነውሯልና እስኪሞቱ ድረስ በድንጋይ ወግሯቸው እንዲሁ ክፉን ነገር በመካከለ ታስወግዳለህ። ነገር ግን አለ አሁን ስለ ሁለቱ ሴቶች ይናገራል ማለት ነው። ነገር ግን አለ የታጨችው ልጃገረድ በሜዳ ቢያገኛት፣ ታጭታ ያለች ሴት በሜዳ ቢያገኛትና በግድ አሸንፎ ቢደርስባት በምን አሸንፎ በግድ አሸንፎ ቢደርስባት ያ የደረሰባት ሰው ብቻውን ይገደል። ኦኬ ያ የደረሰባት አካል ብቻውን እንዲገደል ይታዘዛል። ምክንያቱም በብላቴናይቱ ግን ምንም አታድርጉ አለ። ለምን ሲል ብላቴናይቱ ላይ ለሞት የሚያበቃ ኃጢአት የለባትም። ሰው በባልንጀራው ላይ ተነስቶ እንደሚገድለው ይህ ነገር ደግሞ እንዲሆን ነውና በሜዳ ባገኛት ጊዜ የታጨችው ልጃገረድ ጮሃለችና በግድ ስለሆነ ሳትፈልግ ተደፍራ ስለሆነ ጮሃለችና የሚታደጋትም አልነበረምና ቁጥር 28 ላይ ማናቸውም ሰው ድንግልና ያላት
ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ያ የደረሰባት ሰው 50 ብር ሊፈታት አይገባውም። ስለዚህ እሱ ላይ ህጉ ይጠብቅበታል። እሱን ብቻ ገደሉ እንደሚል ቁጥር 25 ላይ አይተሃል ወንድማችን። እሺ ቀጥል። ቴንክ ዩ ማማይ ሜቢ ኦሊፍ ሰምተሃል ገብቷል ያለች እሷ ያለችው እንትን ሚስት ሆኖ ያ ካልፈለገች አይናይቱ አባቴ ቢደርስባት ወስዶም አግኝቶ ቢደርስባት ይላል እኮ ቢደርስባት ማለት መድረስ ማለት ምን ማለት ነው? መገናኘት ማለት ነው። ወሲብ ያ አስገድዷት ነው የሚል አለ። አስገድዷት አይልማ። አታሏት አማሏት ሊሆን ይችላል፣ ግን አስገድዷት አይደለም። እዚህ ጋር የሂብሩ ቃል የሚጠቀመው ተፋስ የሚለውን ነው። ዲሲቭ ማድረግ ነው፣ ማጭበርበር፣ ማታለል የሚለውን ቃል ነው የሚይዘው። ከላይ እዛው ዘዳግም ምዕራፍ ቁጥር 25ኛው ላይ ያለው ቸዘቃ የሚለው ማስገደድን ፎርስፉል በሆነ ሁኔታ ሲሆን ነው። ቃሉ ራሱ ለሁለቱ የተጠቀማቸው ቃላቶች ግንኙነት አድርጎ መተው የለም። አይ እሷ ካልፈለገችስ እንዴት ነው? እሷን አይደለም የሚያስገድደው፣ እሱን ነው የሚያስገድደው። ባልትሁ ነው ሊፈታት አይገባም ነው የሚለው ወይንስ ልፈታው አይገባም ነው የሚለው? ወንድማችን ልፈታው በእድሜው ዘመን ሁሉ ልፈታው አይገባውም። ኧረ ተው፣ እኔ አማርኛ ብዙም አልችልም፣ ግን ልፈታው ነው የሚለው ሊፈታት ነው የሚለው? ሊፈታት ስለ
ግዴታው ማለት ነው አፕላይ ሆኖ ችግር የለው። ግዴታው ማለት ነው እሱ ላይ ሆኗል። እሷ ላይ ግን እዚህ ጋር የሚያሳየን አለ እሷ ተገዳለች የሚል ተገዳለች የሚል የለም ግን ግን እሷ ካልፈለገች የሚል ህግ የለም። ችግር የለውም። እዛም እንሄዳለን። እዛ ከመሄዳችን በፊት ግዴታ የመጣበት እሱ ላይ ነው። አጭበርብሯት ነው ያደረገው። ካጭበረበራት በኋላ ደግሞ ግዴታ የተሰጠበት እሱ ላይ ነው። ግንኙነት ካደረጋት በኋላ እንዳይተዋት። መጽሐፉ ከምን መጽሐፍ ላይ ነበር ይሄንን ጥቅስ የጠቀስክልን? ኦሪት ዘዳግም። ኦሪት ዘዳግም ምን ማለት ነው? ኦሪት ዘዳግም ምን እንጃ። ምን ክርስቲያን አይደለም ሙስሊም ነኝ እኮ። ያው መጽሐፉን ስትጠቅሰው ዘዳግም ማለት ምን ማለት ነው የሚለውን ያው ማወቅ ስለሚፈልግ ነው። የተደገመ ማለት ነው። ስለዚህ አስቀድሞ ህጉ አለ። ህጉ አይደለም ይሄ ሁለተኛ ላይ መጣ ነው፣ እንደ ማብራሪያ ማለት ነው። አስቀድሞ የነበረውን ህግ እንየው አይሻልም? እስኪ ያላቀም ስለ መጽሐፍ ቅዱስ ያ የተደገመ ስለሆነ አስቀድሞ ህጉ ተሰጥቷል ማለት ነው። መጀመሪያ ህጉ አይ ቲንክ ዘጸአት ምዕራፍ 22 ቁጥር 17 አካባቢ መሰለኝ 16 17 ወይንም ዘሌዋውያን 22 17 16 ከሁለት አንዱ ቼክ አድርግልኝ። ያ ቴንክ ዩ እንደዚህ ይላል ከቁጥር 16 ጀምሮ። የመጀመሪያው ህግ ይሄ ነው። ሰው ያልታጨችውን ድንግል ቢያስታት ምን ቢል ይላል? ያልታጨችውን ቢያስታት ከእርሷ ጋር ቢተኛ ማጫዋን ሰጥቶ ሚስት ያደርጋት ይላል። ተቀድሞ ጋር ተመሳሳይ ነው አይደለም? ቅድም የሚለው ያልታጨች ልጃገረድን ቢያገኝ የደረሰባት እኔ ያርግ ማጫዋን ሰጥቶ ሚስት ያደርጋት አለ። ማጫው ስንት እንደሆነ ዘዳግም ሲያብራራው 50 አለ አይደለ? ተመሳሳይ ነው። የመጀመሪያው ህግ ይሄ ነው። ከዛ ቁጥር 17 ላይ እንደዚህ ይላል። እሺ ቁጥር 17 እንደዚህ ይላል። አባቷ እርሷን እንዳይሰጠው ፈጽሞ እምቢ ቢል እንደ ደናግል ማጫ ያህል ብር ይክፈላት ይላል። ስለዚህ ጋብቻ ላይ እናትና አባት ናቸው አይደለ እንትን የሚሉልህ በእናንተ ጠባቂ እንደሚባለው ማለት ነው። ስለዚህ አላገባም ብትል ቤተሰቦቿ እምቢ ቢሉ አላገባም ብትል በአባቷ ምክንያት ይነገራል ማለት ነው። ሚድራት አባቷ ስለሆነ። ስለዚህ አልፈልግም ወጣ እንዴ ሶሪ ለምን ወጥቶ ነው? እሺ ቆይ ሊያ ዋናው ጥቅሱ ላይ ማብራራቱ ይሰማዋል ልክ ነው። መልካም እሺ እንሄድበትና ስለዚህ አባትየው አልፈልግም ቢል ይቀራል ጋብቻው ማለት ነው። ጋብቻው ይቀራል which is ልጅቷ ካልፈለገች ጋብቻው ይቀራል። ነገር ግን የማጫውን ዕዳ ይከፍላል ማለት ነው። የማጫው ዕዳ ስንት ነው? ዘዳግም ላይ ተበራርቷል። 50 የብር ስቅል ሜቢ ብር እያወጡ በ50 ብር እንደዚህ ማድረግ እንችላለን ይላሉ። ማማ ሄዳበታለች። 50 የብር ስቅል ማለት አንዱ የብር ስቅል ስንት ነው? እሱን መምታት ይቻላል፣ ካልኩሌት ማድረግ ይቻላል። ግን እንደዛም ቢሆን በሙስሊም ፎር ሴክ ኦፍ አርጉመንት በሙስሊሞቹ ሎጂክን ብንሄድ ነብዩ የራሱ ልጅ እንኳን በብጣሽ ጨርቅ እንደዳረ እናውቃለን። ራሱም ደግሞ ነብዩ ጥሎሽ አይጥልም ነበር ሲያገባ። ይህንንም ምክንያት አድርገው ያ እሱም አለ በቴምርም አለ ያ
እሱ ብቻ ሳይሆን ደግሞ ትእዛዝ አለ። ገንዘቡ አንሷል፣ እንዴት ነው የጥሎሽ ገንዘብ አንሷል ብለው የሚሞግቱ ከሆነ ነብዩ ተናገረዋል። ለጋብቻ ትልቅ ጥሎሽ እንዳከፍሉ። ዑመርም ይሄንን ምን ብሏል? ለምንድን ነው ለጋብቻ ትልቅ ገንዘብ የምታወጡት? እነዛ ቢሆን ኖሮ ከነብያችን በላይ ትልቅ ሚጥል አልነበረም። እሱ ሲያደርግ ግን ከ11 ድራም ነው ምናምን እንትን ዲናር በላይ ሰጥቶ አያውቅም፣ ተቀብሎም አያውቅም የሚል ሐዲስ አለ ማለት ነው። ስለዚህ አነሰ በዛ የሚለው ገንዘብ አስኬዳችሁም ሐዲሳችሁን ይመታባችኋል ማለት ነው። እኛ ግን 50 የብር ስቅል በጊዜው ምን ያህል ከባድ ውድ ሊሆን እንደሚችል ማሰብ ነው። ክርስቶስ እንኳን ከዛ ከስንት ሺህ ዓመት በኋላ መጥቶ በ30 ዲናር እንደተሸጠ እንዳዘነጉ እቺ ሴት ባል ለሚሆናት 50 ዲናር የብር ስቅል 50 የብር ስቅል አባቷ ጥሎሽ እንትን ተባለ ማለት ነው። ክርስቶስ ግን በ30 የብር ስቅል ነው የተሸጠው። ያውም ነገሮች እንግዲህ ከተሻሻሉ ከሺህ ዓመታት በኋላ ክርስቶስ መጥቶ ማለት ነው። ይሄ የሚያሳየው ምንድነው? እሱ በጊዜው ያኛው ገንዘብ ደግሞ ምን ያህል ኃይል ሊሆን እንደሚችል መዘንጋት የለባችሁም ማለት ነው። 50 የብር ስቅል የሆነበት ምክንያት ደግሞ ምንድነው? እሱ 50 በእስራኤሎች ነፃ የመውጣት የፍጹምነት የነፃነት መገለጫ ስለሆነ ነው። አይ ቲንክ ዘሌዋውያን ምዕራፍ 25 ላይ ከቁጥር 10 ጀምሮ 50 የሚያሳየው ነፃ የመውጣት ስለሆነ ያንን ለመጠቆምም ነው። ነፃ ትወጣለህ ወይ ተወንጀል ንጹህ ትሆናለህ ነው። ያንን ዕዳ ስትከፍል 50 ቁጥር የነሱ ቫልዩ ስለሚሰጡበት በእስራኤሎች ማለት ነው። ከዛ አንጻርም የሚመጣ ነው እና እንደዛ ነው። ቃሉት ያሰማልን እፎይ። እሺ አስፈላጊ ከሆነ ግን በዛው ላይ ሱራ 24 ከቁጥር 1-2 ጀምሮ ዝሙተኛና ዝሙታዊው ሁለቱ እንጂ ሌላ ያገባቸውም ይላል። ግዴታ ነው በእስልምና የዘሞተችውና የዘሞተው ሁለቱ ናቸው ግዴታ መጋባት ያለባቸው ይላል ቁርአኑ። ከዛ ውጭ ማንም ሊያገባቸው አይችልም። እስቲ ያ ህግ ይሰራ ነው ሙስሊሞቹ ላይ ሁለቱ ይገኙ፣ ሁለቱ ግዴታ እነሱ ላይ ይጣላል ማለት ነው። ይቀደሙ አቤት፣ አይሰማም? እንኳን ሰላም መጣ። ሰላም ነው አለው። እንዴት ናችሁ? እግዚአብሔር ይመስገን። እሺ ጥያቄ ያቀርብለት ወይ ጂሚ ሚዩትን አንድ ሚዩት አድርገ ወንድማችን። ያላነበበ ጭንቅላት መጠየቅም ማንበብ መመለስም ይከብደዋል። እኔ አንብቤ ስለማላቅ ምንም እየመጣልኝ ያለም። ቀጥሉ ረስ። እሺ በምን እናርግ? መረጡልንና በአንዱ ላይ እንሄድበት። ተቀበሉት በቃ ጂሚን በቅድሙ ጠይቀውና ሴት ልጅ አንድ ወንድ ልጅ ሌላ ስሜት ቢሰማው ጡቷን የምታስጠባው እንዴት ነው የሚለውን ጠይቀውና እሱን ከመለሰልህ በኋላ ሜቢ ክርስትናው ላይ ካለ ጠይቅ። እሺ አብዱሪ ላይክን ክፈት ወንድማችን። እሺ እንደ እስልምና አንድ ሴት ልጅ ወንድ ልጅን 5 ጊዜ ጡት እንድታስጠባም ማመር አዟል እና ያለውን ስሜት ይቀይርለታል። ሪሌሽንሺፑንም ወደ ቤተሰባዊ ነገር ይቀይረዋል ብሎ እስልምና ያምናል። ትክክል ነው ብለህ ታምናለህ? ትክክል ነው ይመስለኛል። ኦኬ። ስለዚህ አንተ አሁን አንድ ሴት ፍቅር ካለ ለአንድ ሴት ፍቅር ካለ 5 ጊዜ ጡቷን ብታጠባ ስሜት ይቀየራል?
ይመስለኛል ይቀየር ይመስለኛል። አይ ይቀየራል። ወደ ጾታዊ እንትን ነው የሚቀየረው ወይስ ወደ ቤተሰባዊ? ወደ ሁለቱም እና ወደ በምትቀው አትሳቅ እንጂ አትረብሽ። አብዱራህማን ሰላም ነው አለው። እንዴት ነው? እግዚአብሔር ይመስገን። ሜቢ ወደ ሁለቱም ስትል ማለት ገና ገስ እያደረክ ነው። አታውቀውም? አይ ሚስት አላገባም ነው እስካሁን አላገባም። እንግዲህ ሞክሬ ነው የማውቀው። አስልማ የሚስትህን ስጠባይ መስሎ ነው እንዴ እንደዛ የሚሆነው? እና የማን ነው እንደዛ ያለ መስሎኝ? አይ እንደዛ አይደለም። አንተ ለምሳሌ ጓደኛ አለ፣ ትዳር ያለው ጓደኛ አለ ወይንም ጎረቤት አለ። መልካም። ድንገት ሚስትየዋን ብትመኝ አንተ ሚስትየዋን በውስጥ ተመኝታታል። ከዛ እየተመኛ ስለሆነ ጋብቻውን ሐራም ለማድረግ መፍትሄው ምንድነው? እሱ ዘመድን ማግባት አይቻልም አይደለ? ዘመድን ዝምድና ለመፍጠር ቤተሰባዊ ትስስር ለመፍጠር ነብያችሁ ያስቀመጠው መፍትሄ ምንድነው? እሱ ግን እንደው አያደርስና ቢያደርስ እንደው ብትመኝ በእንደዚህ አይነት ሁኔታ መፍትሄ ይሆናል ብለህ ታምናለህ? አላቅም እኔ እንጃ። ስለ ያልደረሰን ነገር አያድርስ ቢደርስ ብዬ አላስብም። እኔ ሲደርስ ነው ያልደረሰብኝ ነገር እንደዚህ ቢሆን ብዬ የምገምተው ነገር የለኝም። መልካም። እህቶች አሉ አሉኛ። አንዱ እህትን ተመኝቻታለሁ ሰው ጋብቻ ከሷ ጋር እርም እንዲሆን ይሄንን ላድርግ ቢልህ ትፈቅድለታለህ? አላለኝም እኮ አንዳንድ ውሳኔዎች እኮ ጊዜ ሲደርስ ነው አይደል የሚወሰኑት እንጂ በዚህ ገና ሊሆን ይችላል ብዬ አሁን የሚወስነው ውሳኔ አይደለም። ፎር ፊውቸር ሜቢ ሚስት ታገባለህ። ስታገባ አንዱስ መጥቶ ሚስትህን ተመኝቻታለሁኝ ሰው እንደ እስልምናችን ደግሞ ሚስትህን እየተመኘው ስለሆነ እሷን ሐራም እንድትሆንብኝ 5 ጊዜ ጡቷን መጥባት አለብኝ። ይሄ ደግሞ ነብያችን አስተምሮ ሆኖ የሱን ሱና መከተል አለብን። ሚስትህን እንደዛ ላድርግ ቢል ትፈቅድለታለህ? አላቅም፣ እሱንም አላቅም። የዋህና አንተ አላቅም። ያኔ መንገጭላውን ነው መሰረለት እንደዛ ብሎ የጠየቀኝን እያልክ ነው። ወደ አትዋሽ። ኧረ እኔ አልወጣኝም፣ ግን ያው ቀኑ ሲደርስ ይሆናል ብዬ ማስብ አይነት ሰው አይደለም። እኔ በዛሬ በምሰራው ስራ በሚሆን ነገር ነው የማምነው። ግን ይሄን እናስተምረው እንዴት ነው የምታየው? እኔ እንጃ እንግዲህ እኔ ገጥሞኝ ስለማያውቅ ወደዚህኛው ልመጣበት አልቻልኩም። ሲገጥም ነው አንድን አስተምሮ የሚቀመጥልህ የሆነ ነገር ሲገጥምህ ከዛ መፍትሄ የሚሆን ነው። ለሆነ ሰው ገጥሞት ሊሆን ይችላል። እንግዲህ መፍትሄ ይሆናል አቅርበው ያ ሰው ገጥሞትማ ነው መፍትሄ ሳሊም ያው አይቻልም። የማደጎ ልጅ ማሳደግ በእስልምና እንደማይቻል ታውቃለህ። ማሳደግ አይቻልም። ማደጎ እንደና እንዳባት
መጠራት አይቻልም። እንደማይቻል እናውቃለን። ሰው ግን ይሄንኛው ስለተመኘ ነው። ጻንዴ ደግሞ እንደማይመኝ እናውቃለን አይደለ? የሆነ እሷን ለኔቱን ምናምን እንደዚህ ምናምን ብሎ አንተ ያገባሃትን ወይንም ለአቅመ ሔዋን አዳም የደረሱትን ለአቅመ ሔዋን የደረሰችን አንድ ሕፃን ልጅ እቺንማ ምናምን ብሎ ሊመኝ እንደማይችል ሁላችንም እናውቃለን። ስለተመኛት ያንን ጋብቻውን ነው ጋብቻ ሐራም ለማድረግ ነው። ሕፃን ልጅ ደግሞ ተመኝቶ ለጋብቻ ሐራም ለማድረግ ጡት አጥባ ምናምን አይባልም። ይሄን እናውቃለን። ስለዚህ የደረሰ ነው፣ ለአቅመ አዳም የደረሰ ነው። ይሄ ሰውዬ ለአቅመ አዳም የደረሰ ነው እንጂ ጤናማ ያልሆነ ነው አይደል? እሺ ይሄ ዝም አይደለም አስተምረው ሲሆን አንተም ነገ እኮ የምትመክረው የምታስተምረው ነው። አንተ እኮ ሙስሊም ነህ አይደለ? ሙስሊም እንደመሆነ ደግሞ እስልምና ይመለከታል። እስልምና ሲመለከት ደግሞ ነብዩ የሰጠህን ማንኛውንም ነገር ልትይዝ ታዘሃላ። ሰው ማንኛውንም ነገር ነብዩ የሰጠህን ልትይዝ ከታዘዝክና እሱ መቃወም ካልቻልክ 33ኛው ሱራ 36ኛው አያ ላይ አላህና ነብዩ የሰጣችሁን አይምን የደነገጉትን ለዋጭ ማንኛውም የላቸውም ብሎ ስላስቀመጠው ቁርአኑ ሰው ደንግጓል እንደዚህ ብሎ። ስለዚህ መፍትሄ ብሎ ተደነገገ። አይ መፍትሄ ሊሆንም ይችላል ላይሆንም ይችላል ማለት አችልም። ነብዩ ምን ብሎ ደግሟል? ይሄ መፍትሄ ነው። ከተመኘ የሰው ሚስት ያ ነገር ጡቷን መጥባት ነው። እስከ ገጠመ መፍትሄ የምትፈልግ እኮ አንድ ችግር ሲገጥ ነው አይደለ? መልካም እሺ፣ ለሴ እኔ አሁን ሙስሊም ወንድምህ ነኝ። ይሄ ችግር ገጠመኝ፣ ምንድነው መክረኝ ለነብያችሁ ሱና? እኔ ነገርኩህ እኮ እንደ ማህበረሰብ ነው። አሁን በዛ ያሉ ማህበረሰቦች የሚጠቀሙት ይሄን ነገር ሊሆን ይችላል። አሁን እስልምና ለተወሰነ ማህበረሰብ ብቻ ነው የመጣው ማለት ነው። የነብዩ ሱና የነብዩ አስተምሮ ኢትዮጵያኖችን አይመለከትም እያልከኝ ነው? አይደለም እንደዛ እያልኩ አይደለም። ሲጀመርም እኮ ይሄ እንደዚህ አይነት ነገሮች እኮ ከማህበራዊ ኑሮ ጋር ለምሳሌ በእስልምና ተገላልጣ ሴት ማየት አትችልም፣ ክልክል ነው፣ ማየት አይቻልም። ሴት ልጅ መሸፈን አለባት። ስለዚህ ያንን ነገር አላይም ብለህ መቼም አይንን አታጠፋውም እዚህ ኢትዮጵያ ውስጥ እየኖርክ። እሺ ስለዚህ እነዚህ ነገሮች ከማህበራዊ ህይወት ጋራ እስልምና የሚሄደው ከማህበራዊ ህይወት ጋራ እንዴት ሆኖ ይሄዳል? ማህበራዊ ያለው ነገር ይሄ ነገር ማህበረሰቦች የሚሰራ ለተወሰኑ ማህበረሰቦች ደግሞ ማይሰራ ነው ማለት ነው። የነብዩ ሱና ማይመለክ ቆይ ለተወሰኑ ማህበረሰቦች እየመረጡ ነው የሚቀበሉት ማለት ነው። የሆኑ ማህበረሰቦች ላይ ሲሄድ ያ ነገር ጤናማ መስሎ ካልታያቸው ኢግኖር ያደርጉታል። እነኛዎቹ ደግሞ ከተመሰቻቸው ይቀበሉታል። አሁን ለዛ ነው ታዲያ ስለ ያ ጊዜ የነበሩበት ጊዜ ያሉበት ማህበረሰብ እኛ ደግሞ ያለንበት ጊዜ ያለው ማህበረሰብ አብሮ መሄድ ነው መሆን ያለበት። እስልምና ዋና አስተምሮቱ አለ። ትክክል። ስለዚህ
ስለዚህ መሐመድ ለዓለማት ነው የተላከው የሚለው አንድ ውድቅ ይሆናል ማለት ነው። ለሰው ዘር ሁሉ ነው የተላከው የሚለው ውድቅ ይሆንና በጊዜውና በዘመኑ ለዛ አካባቢ የነበረ ነው የሚለውን ያስጨብጥልናል ማለት ነው። እኛ የምንለው ይሄንን ነበር አይደለም። አይ ስልህ በዚህ አይነት እኮ አሁን ምን አለ መሰለህ፣ እኔ ያን ያክል ሃይማኖት ላይ ብዙ ጠበቅ ያለ ነገር የለኝም። ሃይማኖትን ሲጀመር ካፈጣጠሩም ስታየው የሆነ ማህበረሰብ የፈጠረው ነው። ለመኖር አንድ ላይ ተቻችለ ለመኖር የሚታደርገው ነገር ነው። ስለዚህ አንተ ሃይማኖቱ እዚህ ጋር አንተ እንደሚያኖርህ አድርገህ ነው የምትኖረው። ከማህበረሰብ ጋር የማያኖርህ ከሆነ ያን ነገር ትጥለዋለህ። የማይሆን ህግ የማይሆን ነው፣ አለቀ። መልካም። ይሄ ህግ ጥሩ እንትን የሰጠን ሃይማኖቱ ከማህበረሰቡ ጋር የሚጣረስ ከሆነ እንጥለዋለን አለ። ስለዚህ ይህንኛው ለኢትዮጵያ ማህበረሰብ ይጠቅማል ታስባለህ? ያየሃትን ሁሉ አይቼሻለሁ ተመኝቼሻለሁ እናስጠብኝ ማለት ከኛ ማህበረሰብ አሁን ባለንበት ስታንዳርድ ላይ እንደዚህ ክልክል ነው፣ አይቻልም። ስለዚህ የግዴታ እዛ ላይ ተጽፏል ብለህ እዚህ ላይ አከብራለሁ ማለት አትችልም። ከማህበራዊ ህይወት ያስወጣል። ማህበራዊ ህይወት ከወጣ ደግሞ እምነት ምናምን ከሆነ የሚባል ምንም አይደለም ማለት ነው። ታንኪዩ። ስለዚህ መሐመድ ካስተማራቸው ውስጥ አንዱ ሴትን ልጅ አይታችሁ ከተመኛችሁ እንደ መፍትሄ ብሎ ያስቀመጠው በፊት 10 ጊዜ ማጥባት ነበረ። ከዛ በኋላ ትዳርም ኖራት አልኖራት ተመኝቶ አንድ ሰው ምንድነው መፍትሄ ያስቀመጠለት ነበረ? 10 ጊዜ ማጥባት፣ በኋላ ወደ 5 ጊዜ ተሻሻለ ማለት ነው። ይሄንን ባይዘይ መሐመድ ብቻ ሳይሆን እንትን ያለው አላህ ነው ያወረደው። ይሄንን የቁርአን ክፍል አላህ ነበር ያወረደው። በኋላ ፍየሏን በልተዋለች እንጂ የመጨረሻ ሲሞት ነብዩ ማለት ነው። ወደ 5 ጊዜ እንደተቀየረ ግን ሐዲሱ ላይ አስቀምጠዋለች። እና ይሄ ማለት ምንድነው? አላህ እና መሐመድ የሆነ ዘመን ላይ የማይሰራ ህግ፣ የሆነ ዘመን ላይ ማህበረሰቡ ሊንቀውና ሊጥለው የሚችል ህግ አውጥተው ነበር ማለት ነው። እናመሰግናለን። ጥያቄ ካለ ልጠይቀኝ ትችላለህ። ፐርሰናሊ እነሱ የሚሉ ካሉ ምን አለ መሰለህ፣ ሃይማኖት ሲጀመር ከና አፈጣጠሩም ማለት ነው። አንድ ማህበረሰብ ዓለማችን ላይ ብዙ ማህበረሰቦች አሉ። እንዳሁኑ ሁሉ ነገር እንደዚህ በእጃችን ሳይሆን እያንዳንዱ ማህበረሰብ ሲኖር እያንዳንዱን አካባቢ ዓለሜ ነው ብሎ ነው የሚያስብ። ለምሳሌ የሆነ አካባቢ 10 ሰዎች ወይ 20 ሰዎች ካሉ ዓለማቸው ለነዛ ሰዎች ያቺ ሰፈር ናት፣ ያሉባት ሰፈር ማለት ነው። ስለዚህ እነዛ ማህበረሰቦች ምን ይፈጥራሉ? ተቻችለው ለመኖር ተከባብረው ለመኖር ምን ይፈጥራሉ? ህገ ደንብ ያወጣሉ። እንደዚህ ብንኖር አብረ ተከባብረ ለመኖር ላለመጠፋፋት እርስ በርስ እነዛን ህገ ደንቦች ያወጣሉ። እነዛን ህገ ደንቦች ካወጡ በኋላ ደግሞ ለነዛ ህገ ደንቦች ተገዢ የሚሆን እነዛን ህገ ደንቦች ደግሞ የሚያስገዛ ሰው ያስፈልጋል፣ ግዴታ ማለት ነው። ኃላፊ ነገር መሪ ማለት ነው ለአካባቢው። ያ መሪ ደግሞ ምን ያደርጋል? እነዛን አካባቢዎች ተቻችለው ተከባብረው እንዲኖሩ ያደርጋል። ያን ካደረገ በኋላ ምንድነው የሚሆነው? እነዛ መሪዎች ደግሞ የግዴታ አንድ ኃይል ያስፈልጋቸዋል። እነሱን ያንን ነገር ፌር አድርገው ለማህበረሰቡ እኩል አድርገው እንዲያከፋፍሉ ፌር የሆነ ዲስትሪቢዩሽን እንዲኖር ግዴታ የሆነ ከነሱ ኃይል መኖር አለበት። ከፍ ያለ ኃይል ተብሎ ይታሰብና የሆነ ፈጣሪ ያለን ኃያል የሆነ ኃይል አለን ብሎ ፈጣሪ ያለን ወይ በአካባቢው ትልቅ ነገር ወይ ዛፍ ሊኖር ይችላል፣ ወይ ድንጋይ ሊኖር ይችላል፣ ወይ የሆነ ነገር ይችላል። ይሄ ፈጣሪያችን ነው። ስለዚህ እያንዳንዳችን ቅጣቱን የምናገኝ ከሱ ነው ብለው ያ ማህበረሰብ ያን ነገር ማመን ይጀምራል። እያንዳንዱ ሃይማኖትም በዚህ መልኩ ነው የመጣ። ስለዚህ አንድ ሃይማኖት ምድር ላይ ክሬት የተደረገው የሰው ልጅ ተከባብሮ ተቻችሎ እንዲኖር ነው። ልክ አሁን ላይ በየሀገሩ ህገ ደንብ እንደሚወጣው ማለት ነው። ስለዚህ
እዚህ ጋር እናንተ መጣችሁ መከራከራችሁ፣ ስለ ሃይማኖት መከራከራችሁ ምንም ፋይዳ ያለው አይመስለኝም። እንደኔ ሰርተን ሀገራችን ብንቀይር። የተራበ ሰው አለ። አሁን ሀገራችን ላይ የተራበ ሰው አለ። በቀን አንዴ የማይበላ አለ። እኛ ቁጭ ብለን እዚህ ጊዜያችን ከምናባክን ሰርተን ያንን ሰው የተራበውን ሰው ብናበላው ችግር አለው? ለምን ጊዜያችን እናባክን? አቤት ምናልባት እኮ የተራበውም እኮ ሲጠባ እኮ ሊጠግብ ይችላል። ሜቢ የመፍትሄ ታዋጣ አሁን ይሄ የተራበ ሰው አሁን ጡቷ ወፈር ያሉ ተለቅ ያሉት መጠግ ያሉ በየበረንዳ ያሉ ተመኝቶ በቃ መፍትሄ ነው ነብያችን ያዘዙት ተገብረዋለሁ ቢል የሚከለክለው ማን ነው? መፍትሄው ተቀምጦለታል። 5 ጊዜ ሙሉ መመግመግ ይችላል። እሱማ መፍትሄማ ተቀምጧል አልኩ እኮ። ግን ምንድነው እኔ የምልህ ከራቡ ወጣል ተወጣም ታዲያ ሰው ሐሳቤን አስጨርሰኛ እንዴ እኮ መልስልኛ። ከመራብ ዳና አላለም። የወለደች ገና ጥሩ ወተት ያላትን አጣርቶ ከተመኝቻታለሁ እያለ መጥባት ይችላል 5 ጊዜ። ስለዚህ ከራቡ ዳና አይደል? እኔ ሐሳቤ ምን መሰለ፣ እዚህ ጋር አሁን ሃይማኖት መከራከሩ እኔ አሁን እናንተን የሚያስመስልባችሁ አንድ ሰው ሃይማኖት ላይ አለመጽናት ሲታይበት በሃይማኖት ጥርጣሬ ሲኖረው ነው ሌላ ተከታይ የሚፈልገው እንደ ሃይማኖት ማለት ነው። እንደዚህ የምትፈልጉ አብዱራህማን አይ ለምሳሌ መሐመድ ብዙ ተከታዮች አሉ። ስለዚህ ጥርጣሬ ፈጥሮበት ነው እነኛን ተከታዮች ያፈራው እያልከኝ ነው? እኔ እኮ መሐመድ ጥርጣሬ ፈጥሮበት አልመሰለኝም ነበር ተከታዮች ያፈራው። ሰሃባዎቹ እሱ ተከታይ ናቸው አይደል? እኔ እውነቱን ስነግርህ እኔ አሁን ምድር ላይ ምንም ሃይማኖት አላምንም። እኔ ዋው በአንዴ ተቀየስክ። መልካም። ቅድም ግን ሙስሊም ነኝ ብለህን ነበረ። አብዱራህማን ማለት ምን ማለት ነው? አብዱራህማን ማለት ምን ማለት ነው? ትርጉሙን አላውቀውም። ቤተሰቦች ያወጡልኝ ስም ነው። መልካም ኦኬ። ሙስሊም ናቸው ቤተሰቦች? መልካም። ለምንድን ነው እሱ ከእስልምና የወጣው? ነገርኩህ እኮ ቅድም ሐሳቤን ነግሬያለሁ። እኔ አይ ተረድቻለሁ። በቃ እሱ ከሆነ ኦኬ፣ እሱን ተሆነ ተረድቻለሁ። የሆኑ ማህበረሰቦች እዛ አካባቢ ላይ ለማስተዳደር በሰላም ለመኖር ብለው የመሰረቱት ህግ ነው ብለኸኛል። እንደዛ ነው? መልካም። ስለዚህ እኔ አሁን በምን ነው የምታምነው? አሁን ምንድን ነው የምታምነው? እምነት ምንድን ነው? አሁን ላይ እኔ ስለ ይሄ መንገድ ስለ ምንድን ነው ከሞት በኋላ ስላለ ህይወት ይሄ ሃይማኖት ይመራኛል ብዬ አላምንም። ለማህበራዊ ኑሮ ሙስሊም ነኝ ብዬ ልኖር እችላለሁ እኔ አሁን ላይ ማለት ነው። አይ ችግር የለውም። ለማህበራዊ ኑሮ እስልምና ማስመስለው ይብላል እኮ ጎረቤት እንዳይጎዳ ቤተሰብ እንዳያገልህ ምናምን ማለት ነው። በቃ ለማህበራዊ ኑሮ ብዬ እኔ ሙስሊም ነኝ ብዬ እኖራለሁ። ከዛ ውጪ ግን ማንኛውም ከሞት በኋላ ህይወት የለም ብለህ ታምናለህ? ሊኖርም ላይኖርም ይችላል ብዬ ነው የማምን። ኦኬ። ኤቲስት ነው አግኖስቲክ ነው? እኔ እንጃ። እኔ ያነበብኩትም ምንም የለም። እኔ የማውቀው ነገር የለም። ግን አግኖስቲክ ትመስላለህ። እሺ ኤኒዌይስ ፈጣሪ ሳለ ብለህ ታምናለህ? ሊኖርም ላይኖርም ይችላል። ክርስትናን አጥንተሃል? አላጠናውም። ለምን አታጠናም? ስለህ ምን አለ መሰለ እኔ መች መሰለ አለማመን ከእምነት እንደወጣ የሆንኩበት ጊዜ ልንገርህ። እሺ ዩኒቨርሲቲ ተማሪ ያለው ነው እና ኮፒ ቤት አለ የምንሰራበት የአጎቶቼ ኮፒ ቤት አለ። እየሰማኝ ነው? እየሰማሁ ነው። እና የአጎቶቼ ኮፒ ቤት አለ። ኮፒ ይደረጋል የተለያዩ ዶክመንቶች ምናምን ሙስሊም ናቸው። ዶክመንት ኮፒ ይደረጋል። ሰው ፋይል ኮፒ ያደርጋል። እና ዩኒቨርሲቲ ተማሪ ያለው አንዳንዴ ቅዳሜና እሑድ ከነሱ እየሄድኩኝ ሰራ ነበርና የሆነ ጊዜ ምን አየሁኝ፣ አንድ እንደዚህ ደብተራ ነው ምናምን የሚባል ነገር የለም ጠንቋይ ነገር፣ እሱ ሰውዬ
ፕሪንት አድርጉልኝ ምናምን ብሎ ይዞ መጣ እና ከክርስቲያን ከሆኑ ሰዎች ፕሪንት አያረግም ይፈራል ይመስለኛል። ከኛ ከሙስሊሞቹ ይዞልን መጣ ፕሪንት ሊያደርግ ማለት ነው የሆነ ዶክመንት መጽሐፎች ነገር። ከዛ እነዛ መጽሐፎች እንዳጋጣሚ ሳያቸው በግዕዝ ሆኖ በአማርኛ ነው የተጻፉት። ማንበብ ትችላለህ፣ ትርጉሙ አንዳንዴ የሆነ ትንሽ ይገባሃል፣ የሆነ ሐሳቡን ትረዳዋለህ ግዕዙን ማለት ነው። ከዛ በኋላ ያ ሰውዬ ኮፒ አስደረገንና እንዳጋጣሚ አንድ ፔጅ ደብል ኮፒ አድርጌ ከኔ ያስቀረውት። ከዛ እዛ ላይ ያስቀረውት ምንድነው ድግምቱ ላይ ምንድነው የሚለው እዛ ላይ የተጻፈው ነገር የቁርአን አያ አለ፣ የቁርአን የተጻፈበት የለም ቁርአን እሱ በአማርኛ ተጽፎ ከዛ ደግሞ በግዕዝም በብዙ ነገር ተቀላቅሎ እንደዚህ ተግባሮች ናቸው የሆነ የድግምቱን ማስኬጃ ማለት ነው። ከዛ በኋላ ምን አሰብኩኝ እንዴ እነዚህ ነገሮች ከቁርአንና ከመጽሐፍ ቅዱስ እንደዚህ ከሃይማኖት ቦታ የሚመጡ ከሆነ እነዚህ ድግምቶች እነዚህ ምናምኖች ለምን አምናለው? ስለዚህ እነሱ ናቸው። አብዱራህማን ወረቀቱን ኮፒ አድርገን ስላስቀረኸው ማየት እንችላለን። መጽሐፍ ቅዱስ ላይ ድግምት ሊኖር እንደማይችል 100% እርግጠኛ ስለሆንኩ ከቁርአን የወጡ ናቸው ብለሃል። ሀሩትና ማሩትን ልኮ አላህ ድግምት እንዳስተማረ አውቃለሁኝ። ቁርአን ላይ በቀራ ላይ ስላለ ታሪኩ በመጽሐፍ ቅዱስ ውስጥ የተጠቀሰ ቃል ካለ ግን እሱን ደግሞ ማየት ስላለብኝ ምክንያቱም ማርተኛ ቆይቷል። መች መሰለኝ 2006 ላይ ነው እና ቆይቷል። ፋይል ምንም የለም። ግን ታው አንተ ራስህ እኮ ገና 2006 ዩኒቨርሲቲ የገባህበት እድሜ ነው የሚመስለው። 2006 ማለት እኮ አንተ አሁን እድሜ ስንት ነው? 30 ሞልቶኛል። 2006 ከዩኒቨርሲቲ አትወጣም። አየህ፣ ምክንያቱም የወጣሁት አይደለም ነው ተማሪ እያለሁ እኮ ነው የምልህ። 2006 ፍሬሽማን ተማሪ ነበርኩ ጎንደር ዩኒቨርሲቲ። ስለዚህ ፋይሉን ምን አደረከው? ኮፒ ያደረገና በወረቀት ነው ደብል ኮፒ ነው ያደረኩት። ኮፒ ማሽኗ ላይ የለም ሲንግል እንኳን አደረከም ደብል። እሺ ከዛስ? ደብል ያደረኩትም አንዱን ኮፒ እኮ ለሰውየው ልሰጠው ነው፣ አንዱን ለኔ ላስቀር ነው ደብል ያደረኳት አንዷን ፔጅ ብቻ ማለት ነው። ከዛ በኋላ ከእስልምና ወጣህበት አትሊስት ቁርአን ውስጥ እንዳለ ሐሳብ ቆይ ችግር የለውም። ሚስሪ ፕሬዘንት አላደርግም። ችግር የለውም። ሚስሪ ፕሬዘንት አላደርግም። ምክንያቱም በሰላም እያወራን ስለሆነ ያላልከውን ካልኩኝ ታርመኛለህ፣ እታረማለሁ። ችግር የለውም። ከቁርአን ውስጥ የተውጣጡ ቃላቶች እንዲሁም ከመጽሐፍ ቅዱስ ውስጥም የወጡ ቃላቶችን ስላየ ነው አልከኝ። ቅድም አስቀድሜ ደግሞ ጠይቄ ክርስትናን አጥንተሃል፣ መጽሐፍ ቅዱስ አንብበሃል፣ ክርስትናን ሃይማኖት ታውቃለህ ስለ አላቅም አላጠናውም ነው ያልከኝ። አላቅም ነው ያልከኝ። ድግምቱ ላይ ደግሞ ስትመጣ እነኛ ቃላቶች ከመጽሐፍ ቅዱስ እንደተውጣጡ የመጽሐፍ ቅዱስ ቃላቶች እንደሆኑ ነገርከን አንድ። ስለዚህ ቃላቶቹ ያ ብቻ መሆናቸው ሳይሆን ድግምት መሆናቸው ነገርከን ሁለት። ስለዚህ እነኚህን ቃላቶች የትኛው መጽሐፍ ቅዱስ የትኛው ጥቅስ ላይ ማለት የጳውሎስ ወንጌል ላይ ነው፣ የማርያም ወንጌል ላይ ነው ወይንስ ደግሞ የጴጥሮስ ወንጌል ላይ ነው? ምን የሚባል መጽሐፍ ላይ ነው የተገኙት የሚለው ማለት ከመጽሐፍ ቅዱሳችን ማለት ነው። እስኪ የምታስታውሰው አሁን ከጠቀስኩልህ መጽሐፍቶች ውስጥ ከየትኛው መጽሐፍ ላይ ይመስልሃል? ምን አለ መሰለህ እንደዛ ያልኩ ቅድም ይዞት የመጣው ያልኩ ክርስቲያን ሰውዬ ነው፣ ደብተራ ያልኩ ሰውዬ ማለት ነው። የዛ ደግሞ ተጽፎ ያየሁት በግዕዝ ነው። እኔ አሁን እንደሚመስለኝ በግዕዝ የተጻፈ ነገር የክርስትና ነገር ብዬ ነው የማስበው ሰዓት ማለት ነው። ችግር የለውም። በቃውን ተግባባን። ስለዚህ ቃሉ በግዕዝ ነው። እንትኑ ግን ትርጉሙ ግን ከቁርአን የተወሰደ ነው። አንድ የሆነች አያ ከቁርአን አለ፣ በግዕዝም በምንም የተጻፈ አለ። ሰውዬው ያመጣው ሰውዬ ደግሞ ክርስቲያን ነው እና ችግር የለውም። ስለዚህ እኔ አብዲ ሰውየውን ዲፌንድ አላደርግለትም። አሁን
እውነት ሆነ ውሸት ሰውየው እንዲፌንድ አላደርግለትም። ሰውየው የሆነ ደፍተራ ነው አለን። ከዛ እሺ በግዕዝ ነው የተጻፈው አለን። ግዕዝ ደግሞ እንዳለ የቤተ ክርስቲያንና የመጽሐፍ ቅዱስ ቃል ነው የሚመስለኝ። ነገር ግን ቃላቶቹ ከቁርአን የተወሰዱ መጀመሪያም አንድ ሰው የሆነ ሃይማኖት ሲከተል ጭንቅላቱ ላይ የሆነ ሰይጣን ይጫንበታል፣ ያንን ሃይማኖት እንዲከተለው የሚያደርግ ማለት ነው። ከዛ በኋላ ነው ለዛ ሃይማኖት ያ ሰይጣን ተገዢ ሆንና ያ ሰውዬ ከዛ ጸበል ሲሄድ የሚለፈልፍ፣ ቁርአን ሲቀራበት የሚለፈልፍ ማን ያለ ለምሳሌ እኛ እንደዛ እናምንም። አንደኛ አንተ ያልከውን ሙሐመድ አንተ ያልከው ሙሐመድ ላይ እንደሆነ ነው ላሳየህ። ሳሂህ ቡኻሪ ቮሊዩም 1 ቡኻሪ አዲስ ነምበር 3 ላይ ልክ ሙሐመድ መገለጥ እንደመጣለት ስሜቱ ምን አይነት ስሜት እንደተሰማው ሲናገር የሚያስጨንቅ ነበረ። መጨነቅ የሚያስጮህ ምናምን ስሜት የሚመጣው እና መገለጥ ብሎ ያመጣው ይሄ መጨነቅና እንደዚህ አይነት ነገር ተዛም ራስን ለማጥፋት ቡኻሪ 6982 ላይ የወሰደው ሙሐመድን ሜቢ እሱ ሊሆን ይችላል። ምክንያቱም ሴጣን ራሱ የብርሃን መልአክ እስኪመስል ራሱን ስለሚለውጥ ስለሚቀይር ሙሐመድ ላይ ሰፍሮበት ሊሆን ይችላል። እኛ ግን እንደዛ እናምንም። እንደ ክርስትናው ነቢያቶች ወይንም ደግሞ ክርስቲያኖች ሴጣን ጭንቅላታቸው ላይ ሰፍሮ ከዛ ራሳቸው የሚያስጨዋቸው እንደዚህ። በእርግጥ ሙሐመድ እንደዛ አይነት ኬዞች ነበሩበት። ሴጣን ከ6 ወር እስከ 3 ዓመት ድረስ ግለ ወሲብ ያስደርገው ነበር። ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበር። ጭንቅላቱ ላይ ብቻ ሳይሆን ምላሱ ላይ ተቀምጦ ምላሱ ላይ ተቀምጦ ምላሱ ላይ ተቀምጦ ሴጣኑ ምን ያደርገው ነበረ? ሱረቱ ነጅም ላይ ሱራ 22 ሐጅ ላይ 52ኛው አያ ላይ የማጥመሚያ ቃላት ይጥልበት ነበረ። እንደ ሙስሊሞች ደግሞ ከሆነ ሴጣን አፍንጫቸው ውስጥ ያድራል፣ ጆሮአቸው ውስጥ ይሸናል፣ በቂጣቸው አየር ይነፋል፣ በደማቸው ውስጥ ይዞራል። ጭንቅላታቸው ላይ ብቻ ሳይሆን በማንኛውም ሰውነታቸው ላይ ሁሉ አለ ማለት ነው። እንደ ክርስትናው ግን አይ ቲንክ ዘውልቅ 23 ላይ በእስራኤል ላይ ድግምትና ሟርት አይሰራም ይላል። ክርስቶስን ማስቀድሞ የነገረን ሉቃስ ወንጌል ምዕራፍ 10 ላይ ቁጥር 17 አይ ቲንክ አካባቢ ጀምሮ ሴጣን እንደ መብረቅ ከሰማይ ሲወርቅ አየው ይላል። ሴጣን ምን እንደ መብረቅ ከሰማይ ሲወርቅ ከዛ ለሰባዎቹ አጋንንት እንዲያወጡ ይልካቸዋል። አጋንንትም ማስወጣት መጠለዝ እንዲችሉ ማለት ነው። ሙሐመድ ላይ የሰፈረውን አጋንንት አሁን ሰባዎቹ ቢያገኙ ማሜን እንቅ አድርገው አጋንንቱን ያወጡለት ነበረ። ከዛ ተደስተው ተደንቀው እንደውም አጋንንት እንኳን በስምህ ተገዙልን ይላሉ። እኛ ክርስቶስን ስናመልከው አጋንንትን የሚገዛ የሚቀጠቅጥ ስለሆነ ነው። ስለዚህ ነው አማኞች እነኚህ ምልክቶች ይከተሏቸዋል ካለ በኋላ በስሜ አጋንንትን ያወጣሉ የሚለውም ማለት ነው። ማርቆስ ወንጌል ምዕራፍ 16 ቁጥር 17 አካባቢ። ስለዚህ እኛ አጋንንት እንትን ብሎብን ምናምን ነገር አይደለም። በእርግጥ አጋንንት ልናስወጣ እንችላለን ማለት ነው እንዳማኝ። ይሄ ለመውጣት ማለት አምላክ የለም ለማለት አሁንም ይሄ መስፈርት ሊሆን አይችልም። አለም የለምም እያልክ አይደለም። ክርስትና ትክክል አይደለም ማለት ትችላለህ። በዚህ ምን አለ መሰለህ፣ አሁን እኔ ቅድም ሐሳቤን አልጨረስኩም። የኔ አሁን እኔ አሳምፕሽን ነው ስለ ሃይማኖት የማውቀው ነገር የለም ብያለሁ። ይሄ አእምሮዬ ላይ የመጣው አሳምፕሽን ነው እየነገርኩ ያለው እንጂ እንደዚህ ነው ልላ አይደለም። ከዛ ምንድነው ያስተምሮት የሚመጣ ከየት ነው? ከመጀመሪያው ያ ሰው የአንድ ግምት የተማረው ከየት ነው? ከክርስትና አይደለም እንዴ? ኦርቶዶክሳዊ አይደለም? ያ ሰው ማስረጃ ቀደም እኮ ለዚህ ነው መጽሐፍ ቅዱስ እኮ ማስረጃ አምጣልኝ። ያ ደብተራ ባሉ ሰዎች ከቅስና ማለት ነው። ይሄ ደብተራ ማለት ድግምት ሰው የሚያሳብዱ ሰዎች ማስረጃው ከፍል አድርገና እኔ ማስረጃ ሲያንጣ ደብተራ ማለት እንደዚህ ነው። ሰው ይሄንን ደግሞ የሚማሩት ከቤተ ክርስቲያኑ ድግምቱን የሚማሩት የሚለው ማስረጃውን አሳየንስ። አንተም ታውቀዋለህ እኮ አሁን እኮ እኔ ለመከራከር እኮ ሰው ማላቅ ነው ኖ አብዲ ለመማር እኮ ነው። እኔም እኮ ልማር ለወደፊቱ ደብተራ የሚባሉት በቤተ ክርስቲያን ውስጥ ቤተ ክርስቲያን ይሄንን ድግምትን ያስተማረቻቸው እንደዚህ እንደሆኑ ማስረጃ እኮ እንድትሰጠኝ ነው። ታውቀዋለህ። አሁን ይሄንን ልነግርህ አላቅም በግድ ታውቀዋለህ ትለኛለህ። በአቅ ለምን ጠይቃለሁ? አይደለም ማስረጃ እንዴት አድርጌ ላስረዳ? አንተ እንደዚህ ማስረጃውማ ምን አለ መሰለህ
ለምሳሌ ጸበል ሰው ሲሄድ ይለፈልፋል አይለፈልፍም? እሱ ሊለፈልፍም ላይለፈልፍም ይችላል። እኔ አሁን እሱ ጥያቄ አይደለም። እኔ ጥያቄ ምንድነው እሱ ደብተራዎቹ ድግምትን ቤተክርስቲያን የሚማሩ ናቸው። ድግምት ደግሞ ሰው የሚማረው ከቤተክርስቲያን ነው ብለህናል። እሱ ማስረጃን ነው የፈለኩት። ምን አለ መሰለ ፊዚክስ በዚህ አሁን የማውቀው ማለት ነው ሃይማኖት ጥልቅ ብሎ የገባ ሰው በሙስሊምም ሊሆን ይችላል፣ በክርስትናም ሊሆን ይችላል። ሃይማኖት ውስጥ ያለ ሰው ብቻ ነው እንደዚህ አይነት የሰው መተት፣ ሰው ማሳበድ፣ ጥንቁልና ምናምን ነገሮችን የሚሰራ ማለት ነው። ወንድማ ያልተጠየቀውን ለምን ትመልሳለህ? ማስረጃ አምጣ ተባልክ እኮ። ማስረጃ ከሌለ ይብቃ አይሻልም? ማስረጃዬማ ነገርኩህ እኮ ቄሶች ናቸው እንደዚህ ደብተራ ስራ የሚሰሩት የሚያውቁ ሃይማኖትን የሚያውቁ። ማን ያለ ማስረጃ ተባልክ እኮ። የለም ማስረጃው ስለሌለ ያው ቁርአኑ ላይ ነው እኛን ድግምና የወጣበት ምክንያት ቁርአን ድግምት ስለሆነ ነው። ባይዘይ ሰዎች የሚሉት ነበር ይሄ ድግምት ቃል ነው፣ የጠንቋዮች ንግግር ነው ይሉት ነበረ። አንተም አብዱራህማን አላቅም አልክ እኮ በፊት የሰራኸው እንትን አለ ፋላሲ አለ። አሁን ይቻላል ብትል ኩም ብለሃል። በማታውቀው ላይ አሁን ክርስትና ይቻላል አይቻልም አለ የለም ማለት አትችልም። ለምን አንብበሃል ወይ ብዬ ጠይቄሃለሁ። አሁን መተህ እንደሚያሰው ካወራ ቆይ አሁን እንደሚያክሰው ካወራ ጥያቄ ካለ ብቻ ጥያቄ ጠይቅ ይብቃ። እኔ ደክሞኛል። ማማይ መቀጠል ከቻልሽ መፍትሽ ነው። በእጅ ስላለ ነገሩ እኔን አለማስወራት ማውራት ትችላለህ፣ ግን እኔ ሪያሊቲ ነው። እኔ ሃይማኖት ወግኛ አይደለም የተከራከርኩ ያለሁት ሪያሊቲ ሰውን ስለሆነ እኔ ሪያሊቲ ምንድነው ወንድማችን? ሪያሊቲ ማለት ምን ማለት ነው? ስለህ በዚህ ጊዜ እንደዚህ አስተሳሰብ ሪያሊቲ ማለት ምን ማለት ነው? እውነታ ነው። እውነታ ምንድን ነው? እውነታ ማለት ልታየው፣ ልትጨብጠው፣ ልዳስሰው የምትችል ነገር ማለት ነው። ቴንኪው። ልብ በሉ። እውነት ማለት ልታየው፣ ልትነካው፣ ልዳስሰው፣ ልጨብጠው የምትችለው ነው። ስለዚህ ያንተን እውነታውን እንየውና እዚህ ቦታ ላይ ነው ቤተክርስቲያን እንደዚህ የምታስተምረው የሚለውን አሳየን። ባንጨብጠው ባንዳስሰው ቢያንስ እንየው እስቲ ያሳየን። ክፈት መረጃውን። እሺ መረጃ ልክፈትልህ። ሰው ፊዚክስ ተምሮ ኬሚስትሪ ተምሮ ድግምት ሲሰራ አልጠየቅኩህም። አንተ ለምን መረጃውን ክፈት። ምክንያቱም ይሄንን ከመጽሐፍ ቅዱስ ላይ ነው የሚያወጡት ስላልክ ያንን የመጽሐፍ ቅዱስ ክፍል ጥቀስ እናሳየን። አሁን እኮ እንደ ሰው ነው አይደል እያወራህ ያለው? አሳየን። መቼም እንደ ጦጣ ወይንም እንደ አህያ አይደለም እያወራህ ያለው። አንተን እኮ እንደ ሰው ነው አይደል? ሰው እንደ ሰው ነው ኮንሲደር አድርጌ እያወራህ ያለው። አኩኩሉ አያልክ ከሆነ ሜቢ ድምጼ እንደ ዶሮ ሊሰማህ ይችላል። አይደል ነው ዶሮ ነው ሰው እንደዛ ተተሰማው ማለት ነው። ስለዚህ መረጃውን ክፈት። አሁን መረጃውን ክፈት። ቁርአን ላይ እንዳለ መፍትሄ ነው። ከቁርአን ላይ እንዳለ ሰፖርት ላይ አድርገ ይችላልኝ። አሩትና ማሩትን አላለኮ ድግምትና ጥንቆላን አላህ እንዳስተማረ አውቃለሁ። መጽሐፍ ቅዱስ ላይ ያለ ያልከውን አምጣስ። ይሄንን ክርስትናው ነው የሚያስተምረው ስላል ለኔ ደብተራው ስለ ግለሰብ አልጠየቅኩም። እኔ ክርስትናው ላይ ከመጽሐፍ ቅዱስና ከቁርአን የተውጣጣ ነው ስላልክ መጽሐፍ ቅዱሱ ላይ ክርስትናው ላይ ያለውን አሳየን እኮ። ያን ግለሰብ ያን ሰው እያስተምሮ ያወጣው ማን ነው ነው ጥያቄ። እኔ እኮ ያ ነው የትም ይማር ግለሰቦችን እኔ አይመለከተኝም ነገርኩ እኮ። የትም ይማር እኔ አይመለከተኝም ስለ ግለሰቡ። አሁን ያልኩት ስለዚህ መረጃ የለም። ኤድስ ኖ አብዱራህማን አላስወጣም። ምንም የምታውቀው ነገር እኮ የለም። እኔ ምንም በማታውቀው ላይ እኮ እንዴ ልሞግትህ? ምንም ጉንጭ እኮ አልፋ ነው። ውሃ እያስጠማኝ ነው አብዱራህማን። እኔ ደክሞኛል፣ ውሃ እያስጠማኝ ነው። ሌሎች መቀጠል የሚችሉ ከሆነ ቀጥሉ። እሺ ቀጥሉ። ሌሎች ጋር እናውራ።
ያው አሁን እሱን ለእስልምና ራሱ ለመጠየቅ እኮ ይከብዳል። አሁን ሙስሊም አይደለሁም ብለሃል አንተ ራስህ አይደለም። እንግዲህ እስልምናን ጥለህ ወጥተሃል። ሊኖርም አይችልም አምላክ ሊኖርም ላይኖርም ይችላል ብለሃል። ስለዚህ ሊኖር ይችላል ብለህ ያሰብከውን የጠረጠርከውን አምላክ ለማግኘት ተስፋ ካለ ፍላጎት ካለ ጥያቄ ጠይቅ፣ ጥያቄ እንቀበላለን፣ ጥያቄን መልስልን። እኔ ሊኖር ይችላል ብዬ የማስበው ፈጣሪ እናንተ ምድር ላይ እንደምትስሉት አይደለም። ፈጣሪ ማለት ለኔ የሆነ በቃ አሁን እዚህ ጋር ምድር ላይ ያለ ሃይማኖት በሙሉ ከሰው ትንሽ ከፍ ያለ ነው የሚያደርገው ፈጣሪን ማለት ነው። በጣም ባይብሊካል ጥያቄ ብቻ ቢጠይቀን አይሻልም? ባይብሊካል መጽሐፍ ቅዱሳዊ ጥያቄ እንደዛ ሞግተን ጀስት እሱ አሁን የራስህ ያመለካከት ነው። ያንተን አመለካከት ጭንቅላትህን ፈተና እንገጥመው። ምንም ልናረጋ አንችልም። መብትህ ነው። ጥያቄ ልክ እኛ ኦርቶዶክሶች እንደምናምነው ይሄ ነገር ብለህ ጠቅሰህ የምትጠይቀን ከሆነ ጠይቀን፣ ካልሆነ ይብቃን ወንድማችን። ኖ እኔ ያልኩት ምንድነው ባትከራከሩስ ነው። ምንም ይሄ ፐርፌክት የሆነ ነገር እንደሌለ ታውቃላችሁ ሁላችሁ ምድር ላይ። ስለዚህ መከራከሩ አያስፈልግም። አንተ ይጠቅመኛል ብለህ የምትከተል ከሆነ የሆነ ሃይማኖት አቤት መጽሐፍ ቅዱስን አላውቅም ስላልክ እናንተ የምትከተሉት እኛ ምን እንደምንከተለው ስለማታውቅ እኛን ባይዘው ዝም ብለህ ሚስ አንደርስታንድ አድርገህን ሚስኮት አታርገና ወይ ትንሽ አንብብ ምናምን ነገር ብትመጣ ምን ይመስላል? ማለት አሁን እዚህ ጋር ክሌም ነው ገብቷል። የምታስቡት ያልታሰበ አመለካከት ነው። እኛ እንደዛ አድርገን አስበን ምን የሚያደርግ ነገር የለም። ያንተ ችግር ነው። ያንተ እንደፈለክ ነገሮች የመረዳት መብት ነው። አዛገን እኮ ጌታ ስለ ፈጣሪ እዚህ ቦታ ላይ አንተ መከራከርህ እኮ ማለት አንተ ከሰው ነው ትንሽ ከፍ ያረከው ማለት ነው። ፈጣሪን ሲጀመር እዚህ ቁጭ ብለን ስለ ፈጣሪ ምንም እኮ የተደረገ ነገር የለም ብራዘር። እኛ እኮ ተወያየን፣ ውይይት ነው እያደረግን ያለው። መጽሐፍ እየገለጽን በተጻፈ ነገር እየተነዚህ ነው። ይሄ ደግሞ ማንኛውም የሰለጠነ ሰው የሚያደርገው ነገር ነው። ስለዚህ አንተም እኮ አሁን በአንተ መንገድ እናናግር ቢባል እሱ ማለት ትክክል አይደለም እንደማለት ነው። መነጋገሩ ከሆነ የደበረ ምንም ሊደረግ አይችልም። ስለዚህ ይብቃውና ሌላ ሰው አስገቡ። በዚህ ዘመን እንዲህ አይነት ወሬ አያስፈልግም ነው ባይነኝ። እኔ ምንም አይጠቅም። በአንደኛው ክፍለ ዘመን ሐሜት ማውራት አይከብድም። አውዲ በእናትህ ጥያቄ ጠይቅ ተባልክ እኮ ራስህን በየትኛው ላይ የምታየው ጥያቄ ካለ ሞግተን ጥያቄም የለህም ምንም የምታውቀው ነገር የለም። እንዴት ትሪት እናድርግህ? አብዱራህማን እንደ ኤቲስትን ሞግት፣ እንደ አግኖስቲክን ሞግት፣ ወይ እንደ ሙስሊምን ሞግት፣ ወይንስ በምን ውስጥ ነው ያለው? እሱንም አታውቀውም። እሺ ጥያቄ ካለ ጠይቀን የምታውቀው ነገር የለም። ስለዚህ ካለህበት ሜቢ የመደንዘዝ እና የጨለማ ህይወት ክርስቶስ ብርሃን ነው። ወደ ብርሃኑ እንዲጠራህና ወደዛ እንድመጣ እንጋብዛለን። ከሞት በኋላ ህይወት አለ። ሞተ ለሲኦል እንዳትሆን ለዛ ነው ኢንቫይት እያደረግን ያለ ነው። ለምን ትከራከራላችሁ ይለው ካልገባህ ሜቢ ከሞት በኋላ ህይወት እንዳለ እናምናለን። ያ ህይወት ደግሞ በክርስቶስ የመጣ ነው፣ በክርስቶስ የሚሰጥ ነው፣ በክርስቶስ የተገኘ ነው። የክርስቶስ ካልሆንክ ደግሞ ያን አታገኝም። ስለ እሱን እኮ እናንተ ነው የምትሉት። አሁን እኮ እንደ ሰው አረጋችሁት። ስለ ፈጣሪን ቆይ እኔ እኮ ለፈጣሪ ማለት እኮ 0.00000 የሚል ማን ይተናገራል? አይደለም አንተ ፈጣሪን ስላመለከው ምን ትጨምርለታለህ? እስኪ አንድ ጥያቄ ልጠይቅህ። ምንድነው የምጨምርለት? ቆይ ማን ተናገረ? እኮ ለራስ ነው የምጨምረው። ስለሱማ ምንም የምጨምረው የለም። ብታመሰግነው ለራስ ባታመሰግነው ለራስ ነው ይላል መጽሐፍ ቅዱስ። ማን ትጨምራለህ ያለሃል? ታዲያ እዚህ መጣህ የምትከራከር አንተ ታዲያ ለምንድን ነው አንተ ልጨምርም ያቀና ሃይማኖት ሙስሊም እንደዚህ ወር አዳምጠሽ
ብናመሰግነው እሱ የሆነ እንትን የሚል ባናመሰግነው እሱ ብናመልከው የሆነ እሱ ከፍ ሊል ወይን ካላመለክ ነው ራሱ ሊክር አይደለም የኛ ነገር። ግን ምንድነው እሱ ለምንድነው ታዲያ የምናመሰግነው? ለምን የምንወያየለን? ለምንድነው የምንጠራው? ሰዎች ከጨለማ ህይወት እንዲወጡ ፕሊስ አዳምጣ። ሰዎች ከጨለማ ህይወት ከድቅድቅ ጨለማ ከመደናገር ግራ ከመቁ እንጠራለን ማለት ነው። ያ ብናመልከው እውነት የሆነውን አምላክ እነሱ እንዲያመልኩት እንጠራለን ማለት ነው። ወደ እውነት የሆነው አምላክ ያ እውነት የሆነው አምላክን እንጋብዛቸዋለን ማለት ነው እንጂ እሱን አንተን ተስላልከው ስለተከራከርክለት ስላልተከራከርክለት ትጨምርለታለህ ትቀንስለታለህ ያን አይደለም። ነገር ግን ስለራስህ እውነት ስትል ያንን ታደርጋለህ። ስለራስህ ነው እኮ ስለራስህ ከሆነ አንተ የራስህን ነው እንጂ አሁን እኮ በእናንተ እንደምትሉት ከሆነ ኃጢአት እየሰራችሁ እኮ ነው። አሁን እኮ የሰውን ነገር እንዴ ሰው የሚያመልክበትን ይጠቅመኛል ብሎ የያዘውን ነገር እንዳታምን እንደዚህ ነው እንደዚህ ነው እንደዚህ ነው ማለት ኃጢአት አይደለም? ስህተት ነው። ስህተት ነው ማለት ኃጢአት ነው ወንድማችን። አንተም እኮ እርግጠኛ አትሆንም በዛ ነገር። አንተም እኮ አሁን ነገር እርግጠኛ ቆይ አብዱራህማን ከዛ ወዲያ እርግጠኛ ነኝ አይደለም። እዛ ላይ እንሄዳለን። የመጀመሪያ ደረጃ ስህተት